ሰላም እንዴት ናችሁ? በህይወት የእውነት የማያልፍ ነገር የለም። ደስታም ያልፋል፣ ችግርም ያልፋል፣ ሀዘንም ያልፋል፣ ማግኘትም ያልፋል፣ ማጣትም ያልፋል። ሁሉም አላፊ ነው። የማያልፈው የእግዚአብሔር ቃል ብቻ ነው። ለዛ በቃ ደህና ሁኑ ማለት ደህና እንሁን፣ ይገባናል ደህና መሆን እና ይሄ አሁን ሚዲያ ላይ የምናየው ነገር የራስን ማጥፋት የመማረር ነገር ሁሉ ነገር አላፊ ነው እና ደግሞ ብዙ ጊዜ ደስታችን ሰው ላይ ዲፔንድ ስለሚሆን ነው በአንድ የምንሰበረው። ስለዚህ ብቻችንን ደስተኛ መሆን መልመድ፣ እግዚአብሔርን መደገፍ ይበልጣልና አላቅም ለማን እንደሚጠቅም ይሄ ነገር። ሁላችንም ግን ከባድ ጊዜ እናሳልፋለን እና እግዚአብሔር አብሮን ይሁን ከሁላችንም። ከእውነት በችግራችን፣ በሀዘናችን፣ በጭንቀታችን ይግባ። መጥፎ መንፈስ ከሁላችንም ላይ ይራቅና። በእርግጥ አንዳንድ ስሜቶች አሉ አይደለ? ለደቂቃ እንደ እብድ የሚያደርጉን አይምሯችንን የሚያስቱን ያቺ ሰዓት ነች፣ ሴጣንም የሚተባበርባት ሰዓት እና ያቺን እንደምንም እንደው መድኃኒዓለም ይጠብቀን እያለ እንለፋትና እግዚአብሔር ከኛ ጋር ይሁን ከሁላችን።